በማህበረሰባችን ውስጥ በሽታውን በአካል ክፍል መጥራት የተለመደ። ከነዚህ መካከል የመጀመሪያዎቹ ቶንሲልና ሳይነስ ናቸው። ሁለቱም የአካል ክፍል ሲሆኑ በማህበረሰባችን አረዳድ ግን እንደ በሽታ ስያሜ ተደርገው ነው የሚወሰዱት። ቶንሲል የምንለው በጉሮሯችን ቀኝና ግራ ላይ ያሉ ክብ እጢዎች ሲሆኑ በህፃናት ላይ ቫይረስና ባክቴሪያዎች ወደ ውስጥ እንዳይገቡ ይከላከላሉ። ታዲያ እነዚህ እጢዎች ላይ ኢንፌክሽን ሲፈጠር መቆጣት፣ መቅላት፣ ለመዋጥ መቸገር እንዲሁም ደግሞ አንገት አካባቢ እብጠት ያጋጥማል። ይህንም በህክምና ስያሜ ቶንሲላይተስ እንለዋለን። የቶንሲል መቆጣት ወይም ደግሞ የቶንሲል ኢንፌክሽን ማለት ነው። ባሉት ምልክቶች እንዲሁም ደግሞ እዛ አካባቢ ያሉ መቆጣቶችን በማየት መለየት የሚቻል። በዙሪያው መግል መፍጠሩን እንዲሁም ደግሞ ወደ ታች መውረድ አለመውረዱን ለማረጋገጥ ደግሞ ለአዋቂዎች የሲቲ ስካን ምርመራ ማድረግ፣ ለህፃናት አልትራሳውንድ በመጠቀም መለየት ይቻላል። ሁለተኛው ደግሞ ሳይነስ ነው። በጭንቅላታችንና በፊታችን አጥንቶች መካከል ያለ በአየር የተሞላ ክፍት ቦታ ሲሆን ንፍጥን ወደ አፍንጫችን በመላክ ቫይረስና ባክቴሪያዎች እንዳይገቡ መከላከል፣ የጭንቅላት ክብደትን መቀነስ እንዲሁም ደግሞ ድምፅ ማስተጋባት ዋና ተግባሩ ነው። እዚህ ቦታ ላይ ኢንፌክሽን በሚፈጠርበት ሰዓት የራስና የፊት ህመም፣ በአፍንጫ ለመተንፈስና ለማሽተት መቸም ያለው ንፍጥ፣ ሳልና የጉሮሮ መዘጋት ሊያስከትል ይችላል። ህክምና ቃል ሳይነሳይተስ ብለን እንጠራዋለን። የሳይነስ ኢንፌክሽን ማለት ሳይነስ የሰውነት ክፍል እንጂ የበሽታው መጠሪያ ሳይነሳይተስ። ሳይነስንም ከምልክቱ በመነሳት መመርመር ይቻላል። የትኛው የሳይነስ ክፍል እንደተዘጋ ለማወቅ ኤክስሬይን እንዲሁም ደግሞ ሲቲ ስካንን መጠቀም መለየት ይቻላል። ስያሜዎችና ሜዲካል ቃላት ደግሞ በፓርት 2 ይዤላችሁ እመጣለሁ። የአይነት ህክምና መረጃዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።